ሴትየዋ ከአንድ ሱቅ ውስጥ ዕቃ የሰረቀች እያለ የሱቁ የጥበቃ ሰራተኛ በጥርጣሬ ያስተውላታል። ወደ እሷ ጠጋ ብሎ ልረዳሽ የምችለው ነገር አለ ብሎ ይጠይቃታል። ልጅቷ በድንጋጤ ተውጣ አይ አመሰግናለሁ፣ የህፃናት ዳይፐር የፈለግኩ ነበር ስትል ትመለሰለታለች። ጥበቃውም እሺ፣ ነገር ግን ዳይፐሮች ያሉት በዚያ በኩል ሳይሆን በዚህኛው በኩል ነው፣ ነይ ተከተይኝ ይላታል። ልጅቷም ወዳን የደገፈች ተከተለችው። ጥበቃው አንድ ፓኬት ዳይፐር አንስቶ የኔ እህት አንድ ፓኬት ነው የምትፈልጊው ወይስ ሁለት አላት። ልጅቷም አንድ ይበቃኛል ብላ ተቀበለችው። ጥበቃው ሂሳብ መክፈያውን ካሳያት በኋላ ልጅቷ ዳይፐሩን ይዛ ወደ ካውንተሩ ሄደች። ሂሳብ ተቀባዩም 50 ሳንቲም ይሆናል ሲላት ልጅቷ ኪሷን እየመረመረች ገንዘብ ያለው ቦርሳዬ ውስጥ ነው አሁኑንም መለሳለሁ ብላ ዞር አለች። እሷ ጠጋ ስትል ጥበቃው ለሂሳብ ተቀባዩ ባህሪዋ ትንሽ እንግዳ ይመስላል አለው። ሁለቱም ወደ ሌላ አቅጣጫ በዞሩበት ቅጽበት ልጅቷ በዝምታ ቦርሳውን አንስታ ወደ ማውጫው መሄድ ጀመረች። ጥበቃውም ወዲያውኑ እዚያው ቁሚ ብሎ ጮህባት። ልጅቷም በፍርሃት ደነገጠች። ወደ ካውንተሩን መልሶ ካመጣት በኋላ ቦርሳሽን አሳየኝ አላት። ልጅቷ ግን ለምን ምንም የለኝም በማለት ከፈተችው። ቦርሳውም ባዶ ነበር። ጥበቃው ሙሉ ፍተሻ ማድረግ አለብን ሲላት ልጅቷም በፍጹም አይሆንም፣ እርጉዝ መሆኔን አታይም እንዴ በማለት ተቃወመችው። ጥበቃው ግን በተረጋጋ ስሜት ሆኖ ለፍተሻ ወደ ግል ክፍል እንድትገባ ጠየቃት። ሊሄዱ ሲል ግን ልጅቷ በድንገት የጽኑ ህመም ተሰማትና ህፃኑ የተንቀሳቀሰ ነው እምወልድበት ሰዓት መሰለኝ ብላ ጮኸች። ጥበቃው በፍጥነት ወደ ሐኪም ቤት ወሰዳት። ሐኪሟ የስንት ዓመት እርጉዝ ነሽ ብላ ስትጠይቃት ልጅቷ አይ ዶክተር አሁን ደህና ነኝ፣ ጥቂት ምጥ መሰል ህመም ብቻ ነበር አለቻት። ሐኪሟ ጥበቃውን ወደ ውጭ እንዲቆይ ከነገረችው በኋላ ምርመራ ልትጀምር ስትል ልጅቷ በድንገት አይ ዶክተር ቆይ የምናዘዘው ነገር አለኝ አለቻት። ወዲያውኑ ለብሰው የነበረውን የፎርጅድ እርግዝናውንና ከሱቁ የሰረቀችውን ዕቃዎች በሙሉ ጠረጴዛው ላይ አስቀመጠቻቸው። ልጅቷም ይሄ ሁሉ ለልጄ ብዬ እያደረግኩት ነው፣ ጥበቃው ስለያዘኝ ፖሊስ ጣቢያ እንዳይወስደኝ ፈርቼ ነው ስትል አለቀሰች። ዶክተሯ ግን ይሄ እኮ ስርቆት ነው፣ ለጥበቃው ማሳወቅ አለብኝ አለቻት። ልጅቷ ግን አይ ዶክተር አልተረዳሽኝም፣ ልጄ ገና በጣም ትንሽ ናት፣ ፖሊስ ከሷ እንዲለየኝ አልፈልግም፣ ምንም የምትበላው ነገር የለም ስትል ተማጸነቻት። ዶክተሯም ልታረጋጋት ብትሞክርም ልጅቷ በድንገት ራሷን ስታወደቀች። ከጥቂት ጊዜ በኋላ ስትነቃ እባካችሁ ለፖሊስ አሳልፋችሁ አትስጡኝ አለች። ጥበቃው ግን ተረጋጊ፣ እዚህ አንቺን ማየት የሚፈልግ ሰው አለ አላት። ከዚያም ጥበቃው ትንሿን ልጇን ይዞላት ገባ። ልጅቷ በደስታ እያለቀሰች ልጄ ብላ እንዴት ልታገኛት ቻልክ ብላ ጠየቀችው። ጥበቃውም ከሱቁ ደውለውልኝ አንዲት ትንሽ ልጅ ከሰራተኛቸው ጋር መጥተው ነበር፣ ከዚያም መረጃሽን አጣርቼ ወዲያውኑ ሄጄ አመጣኋት አላት። ልጅቷም ልታስረኝ አልነበረም ብላ ጠየቀችው። ጥበቃውም በፍጹም ያቺን ምስኪን ሕፃን ያለ እናቷ መተው አልችልም፣ ነገር ግን አብረሽኝ ወደ ሱቁ መመለስ አለብን አላት። ልጅቷም የሰረቀችውን ነገር በሙሉ ለመመለስ ስትል ጥበቃውም ስለሱ አትጨነቂ፣ በሱቁ ውስጥ ክፍት የሥራ ቦታ ስላለ እዚያ የሰራሽ ልጅሽን በሰላም ማሳደግ ትችያለሽ አላት። በመጨረሻም ልጅቷ ከልቧ መስግናው ወጣች። ፊልሙ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ።